ወገኖቻችን ሲሞቱ አየን። ሀገር ሲበጠበጥ ተመለከትን። ቤተክርስቲያናችን እንደምናቃት ሳትሆን በብዙ ፈተና ስትወጠር አየን። አሁንም ጣት እየተጠቋቆምን ነው። እኛ አሁንም የነገሌ ጥፋት ነው እያልን ነው። አረ መቼ ነው የኔ ነው የምንለው? እኔ ነኝ ለዚህ ሁሉ ጥፋት ተጠያቂ የምንለው? እንዴ ክርስቲያኖች፣ ዮናስ ያለበት ቤተክርስቲያን ውስጥ እኮ ነው ያላችሁት። ዮናስ ተሳፍሮ ለነበረባት ወደ ተርሴስ ሲኮበልልባት ለነበረችው መርከብ እኮ ሰላም፣ ጸጥታ፣ ደህንነት ለሌሎችም ነፍስ መትረፍ ሲል እኮ እኔን ባህር ውስጥ ጣሉኝ ያለው ማን? ከኛ መካከል እኔን ባህር ውስጥ ጣሉኝ የሚል አለ? ሌላውን እየገፈተርን እንከት ይሆናል እንጂ እንደማናውቅ ጥፋት እንዳላጠፋ ምናልባት እነሱ ሊሆኑ ይችላሉ እንላለን እንጂ ቤተክርስቲያናችን ሰላም መነሳቷን ተመልክተን ሌሎች ብዙ ሸክሞች አሏት፣ እሱን አቀሉላት። ዮናስ የተሳፈረባት መርከብ ትዝ ይላችኋል? ከምን እንደተነሳ መርከቢቱ እንደዚህ የምትናወጥ መሆኑን ስላላወቁ ያላቸውን ሀብት በሙሉ እኮ ባህር ውስጥ ከተውት ነበር። ሞኞች! ሲበጠብጥ የነበረው ዮናስ እኮ ነው። አሁንም እኮ ስለ አንዲት ስለኛ ስለምናጠፋው ጥፋት ብሎ እግዚአብሔር እኛን ለመመለስ ያመጣውስ ቢሆን ሁሌም የሆነ ሰው እንዲመለስ የሚመጣ ነው የለም ይመስለን መቅሰፍት። ሁሌም የሆነ ሰው እንዲጠራ ይመስለናል አይደል? እግዚአብሔር መዓት የሚያመጣው አይደለም፣ እኛ እንድንመለስ ነው። እኔ በግል እናንተ በግላችሁ ሁላችንም ማለት ነው። ግን እንደዚሁ ድንድን ያለን ከፈርዖን በላይ የጸና ልብ እንዴት ክርስቲያን ይኖረዋል? ፈርዖን እኮ እግዚአብሔርን የማያውቀው እኮ ነው። ስለሱ ሰምቶ የማያውቅ እኮ ነው። ሲነገረው አይ ብሎ ያንገሸገሸው እኮ ሰው እኮ ነው። ቃሉን እያጠፈ በተለያየ መቅሰፍት የተመታ ሰው እኮ ነው። ፈርዖን እንኳን እኮ ልጁን ሲያጣ ውጡልኝ ብሎ አንተ እጅ ላይ ያለውን ብዙ ነገር ስታጣ እንደው እግዚአብሔር በልጦብህ አረ ሌላው ነገር ውጣልኝ አትልም? እንዴት ያለ አስፋልት ልብ ቢኖረን ሁላችን። ተመልከቱት፣ አሁን ደረቁም መሬት ያው ነው፣ ጭንጫው መሬት መከራ የማያዘልቀን ክርስቲያኖች አሉ። በፍጹም አረ የማይሆነው ከፍ ብለን እንዳንታይ ፍሬ አፍርተን እንኳን እንዳይለቀምብን ፀሐይ አክርሮ ሲመጣን የምንደርቅ ሰዎች አለ። ለምን ገበሬው እዚህ ላይ ይዘራል? ለምን እግዚአብሔር እንደዚህ አይነት ነፍሳት ላይ ይደክማል? አብዛኞቻችን እኮ እግዚአብሔር መኖሩን የተጠራጠርነው ሌላ ውጭ ያለ መናፍቅ መጥቶ የለም ብሎ አስክዶን አይደለም። እዛው ቤት ውስጥ ሆነን የሚመጣብንን መከራ መታገስ ስላልቻልን። ፀሐይ እኮ ለሚያውቀው ሰው በነገራችን ላይ ለእጽዋት ያስፈልጋል አያስፈልግም? ያስፈልጋል እኮ ግዴታ ነው። ያለ ፀሐይ የሚያድግ እጽዋት ላይኖር ይችላል። ፀሐዩ ለእጽዋቱ እድገት እንደሚያስፈልገው ሁሉ መከራም ለክርስቲያኖች ወደ እግዚአብሔር መቅረብ ግድ ነው፣ ያስፈልጋል። በቃ ወደድንም ጠላንም የምንሸከመው መከራ አቅምና መጠን ሊለያይ ይችላል እንጂ አይቀርልንም። ክርስቲያኖች እንደው ምን አለበት